እና ምትወናት ይቺ ልጅማ ማምለጥ የለባትም እያልኩት ነበረ። ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? አማን ናችሁ? እኛ አለን እግዚአብሔር ይመስገን ቤተሰቦቼ። ዛሬ እንግዲህ ደስ በሚል በጣም በሚያዝናና ሪላክስ የሚያደርግ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው ቤተሰቦቼ። የሚገርም ሰርፕራይዝ ነው ይዤላችሁ የመጣሁት ዛሬ። እንደተለመደው ሁልጊዜ አዲስ ነገር በቻናላችን አይጠፋምና አዲስ ነገር ይዤላችሁ መጥቻለሁ። ዛሬ እንግዲህ ታላቅ እህቴ ከውጭ የመጣችዋ እና እናቴ ከሩታ ጋር በደንብ ላስተዋውቃቸው ነው። ከእናቴ ጋር ተዋውቀዋል፣ ከታላቅ እህቴ ጋር ግን አልተዋወቁም። እስኪ ታላቅ እህቴ ደግሞ ቪዲዮ ላይ አይታት ሩታን በጣም ነው የምትወዳትና እስኪ አገናኝቻቸው ደግሞ ያለውን ነገር ወደ እናንተ ላቀርብላችሁ ፈልጋለሁ ማለት ነው ቤተሰቦች። አድርጋችሁ ካላችሁ ሰብስክራይብ አድርጉልኝ። እንደገናም ደግሞ ሌሎች ጋር የኛ ቪዲዮዎች ካልደረሰ ሼር በማድረግ አድርሳችሁ እንግዲህ 200,000 እንድናከብር አድርጉን ብዬ እጠይቃችኋለሁ ቤተሰቦቼ። እንግዲህ በቅርቡ 200K የገባንበትን በደንብ በሰፊው በደማቁ የምናከብር ይሆናል የእግዚአብሔር ፍቃድ ከሆነ። ያው እግዚአብሔር ካለ ገና ከ200,000 ማልፈን 300 400,000 እያልን 1 ሚሊዮን እንገባለን ማለት ነው። ስለዚህ ሁሌም ከጎኔ እንደሆናችሁ አልጠራጠርም። አሁንም ከጎኔ ሁኑልኝ። ላይክ ማድረግ እንዳይረሳ። ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ አድርጉት፣ ከዛ ለብዙዎች ደግሞ ሼር አድርጉት። በተጨማሪ 200,000 አስገቡኝ ይላል ቤተሰቦቼ። ይዘናቸው እንመጣለን። እናቴና ሲስተር ያኔ በለጋው ልጅነት ሳላውቅያን ክፋት ደግነት እቅፍ አድርገሽኝ ባንቀልባ ጠዋት ማታ ወድሽ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማን ለኔ ይተካሻል? አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅሬን ባልመሰለችኝም እኔ በቃ መሆነው ነገር ነው ያጣው። እና እንግዲህ ብዙዬ እንኳን ለሀገርሽ አበቃሽ በድጋሚ። እና ቤተሰቦቻችን ያው ከእናቴና ከሲስተር ጋር ፍክት ብለን መተንላቸዋል ማለት ነው። ሩታዬን ካላገናኘኝ አለችኝ። ያው ብዙዬ ነች፣ በጣም ነው እንደምትወዳት ነግሬያቸዋለሁኝ። እና እስኪ ስለ ሩታ አንዳንድ ነገር በይነ። ሩታን ሳያት በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። ምክንያቱም ጥሩ ስብዕና ያላት ልጅ ናት፣ ትህትና ያላት ልጅ ናት፣ ደስ ትላለች ማለት በቃ ከፋሚሊው ጋር የምትሄድ ልጅ ናት እና በጣም ደስተኛ ነኝ በሷ ማለት ነው። እና እሱ እንዲያውም አፍሷል ብዬ ነው የማስበው። እንደዛ ብለሽማ ሞራሌ ነው ያተረማመጅ ፍሻታለሁ ነው የሚባለው። አፍሳኛለሁ አፍሳል። አይ ያም ሆነ ግን እንዴት ሩታን ልትወጃት ቻልሽ? ያው በቃ በሳይ ብዙ ጊዜ ያለው በቪዲዮ ማለት ነው፣ በቪዲዮ አያታለሁኝ። ከዛ በኋላ በቃ ያለው ነገር ደግሞ ከሱ ጋርም በስልክ አወራ ነበረ እና በቃ አንዳንድ ነገሮችም ነገረኝ። እንዲሁም ደግሞ ስትታይ እንዲሁ ስታያት የምታምር ልጅ ናትና የሆነ ነገሯ ይናገራል፣ መልካምነቷን ማለት ነው። እና ምትወናት ይቺ ልጅማ ማምለጥ የለባትም እያልኩት ነበረ። እሺ እንደዛ ከሆነ እስኪ እኔንም ነኝና እሆናለሁ አልሆነም። አይ እንደዚህቹ ሳያት በቃ ትሆናለች አለች አይደል? እስኪ እኔንም ነኝና እስኪ አንተ ደግሞ እንደዚህቹ ሳይ ደግሞ ማለት ነው አትሆንም። ማች ታረጋላችሁ። ደስ ይላል በእውነት ማች እናደርጋለን ማለት ነው። ስለዚህ አሁን ሩታዬ ስትመጣ
ጥሩ አቀባበል እናደርግላታለን። በደንብ ደግሞ እንድትተዋወቂያት እንፈልጋለሁ። አሁን ኢትዮጵያ ነው ያለሽው። ሩታዬን በአካል ታገኛታለሽ ማለት ነው። እስከዛሬ ድረስ በአካል አግኝተሽ አታውቂም? እስካያት በጣም ጓጉቻለሁ። የምር በአካል እስካያት በጣም ጓጉቻለሁ። ምክንያቱም በቪዲዮ ነው ማውቃት። ሲስቱ ንግስታችን መታለች ማለት ነው። ያው ይዤላችሁ መጥቻለሁ። እንግዲህ ሩታዬ እዚህ ቦታ ላይ እናቴና ሲስተር ቆመው ነበር ቅድም ማለት ነው። እና ምን ነገር እንዳፈሪ ቁንጅት ብላላችሁ መታለች። ዛሬ ደግሞ በተለይ እምር ብሎባታል። እኔ የምለው ማን ልታገኝ ነው? ማንንም አንተንና እነ ማሚ ባይዘው ግን ሰላም አላልሻቸውም። ቤተሰብ በጣም ይቅርታ አድርጉልኝ። እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ አንድ ሰው ልተዋወቅ ነው። ደስ ብሎኛል። ፈርቻለሁ ግን ያው እሱና ማሚ ስላሉ አልፈራም። በእርግጥ ከማዘር ጋር በደንብ ስለተግባቡ አትፈራም ብዬ አስባለሁ። እንግዲህ ቤተሰቦች አሪፍ ቆይታ እንደምናሳልፍ አንጠራጠርም። ይህንን ቪዲዮ ሁላችሁም እስከ መጨረሻው ማየት እንዳይረሳ። ሩታዬና ታላቅ እህቴ እስኪ ተገናኝተው ደግሞ ያለውን ነገር አብረን የምናየው ይሆናል። ባይዘው በጣም ነው የምትወድሽ ማለት ነው። ታላቅ እህቴ በጣም ነው የምትወድሽ። አመሰግናለሁ። እኔም አይቻታለሁ ከኤልዲ ጋር አስተገናኛት ደስ ስትል እንዴ ነሽና ሁለታቸውም ደስ ስትል እየተባባሉ እንትን ሊሉ ነው እንዴ? ነው። አይ ያየሁት ፌስ በቃ ቁጭ ማሚዬ ነው የምትመስለውና በጣም ወድጃታለሁ። እኔ ራሴ እኔ ነኝ እንትን ደግሞ ፍቅር። እንግዲህ ሰዎቻችን አሁን ቀጥታ እንደማዘርጋ እንሄዳለን። ነሽ ስራሽን ሳይ በጣም ነው ደስ የሚለኝ። ፍቅራችሁን ሳይ ደስ ይለኛል። ብዙ ነገሮችን አይቻለሁኝ እና ኮሜንቶች አንዳንድ ኮሜንቶችንም አነባለሁ እና ይሄን ነገር ሰሩ አብራችሁ ሰሩ ህይወትሽ ላይ የገጠመሽ ቻሌንጅ የለም? እሺ እሱ እንኳን አለ አይጠፋም። በጣም ከባባድ ቻሌንጆችን አሳልፈናል እኔና እሱ። ያው ነገሮች ሚዲያ ላይ ስለሆነ አብዛኛው ጊዜ የሚታየው አንዳንድ ጊዜ የሚፈጠሩ ትልቅ የሆኑ ከባባድ ቻሌንጆች ይገጥሙናል እና ያንን ደግሞ ያው በማወቅም ባለማወቅም ድንገት ሚዲያ ላይ ይወጣል እና ያ ደግሞ ቤተሰብም ሲያየው ሲሰማም ይረበሻሉ። በዛም በኩል ትልቅ ቻሌንጆች አሉ እና ደግሞ ያው በሴትነት ወጥቼ እሱን ስጠይቀው ትንሽ ያሳፍራልና ያ ራሱ አንድ ቻሌንጅ ነው። ማህበረሰባችን ባህላችን ይሄ ነገር አልተላመደም እና በእርግጥ መጥፎ ነገር ነው ብዬ አላስብም። እንደኔ ያው ስሜቴን ነው ሼር ያደረኩት የነገርኩት እና የሚለውንም ነገር ለመስማት ብዬ ደፍሬ ወጥቼ ብዙ ጊዜ ማለት አለ ውስጥ ለውስጥ የሚጠይቅ የኔ ሚዲያ ላይ ስለወጣ ትንሽ ከበድ አለ እንጂ አለና ያው ሚዲያ ላይ ሲወጣ ተጋነነ። ያ ትንሽ ቻሌንጅ አድርጎኝ ነበረ። እንዴት እንደዚህ ታደርጊያለሽ? ሴት አይደለሽም ወይ ምናምን የሚባሉ ብዙ ኮሜንቶችን እና አስተያየቶችን አስተናግጃለሁ። ያ ራሱ በጣም ይከብዳል። ብቻዬንም ስለነበርኩኝ በሰዓቱ ያ ትንሽ ከበድ ብሎኝ ነበረ። ሲቀጥል ደግሞ አሁን ላይ ቻሌንጆችን አብረን ነው የምናሳልፈው። የሚገጥሙኝ ቻሌንጆች እሱ ከጎኔ ስለሆነ ያን ያህል